ይህን ጥያቄ ስለጠየቅኩ ይቅርታ፣ ግን እንደ ታላቅ ወንድም ላውቅ የምፈልገው ኪሬስ የሆንኩበት መጠየቅ የምፈልገው ጥያቄ አለኝ። ምን መሰለህ፣ እንደዚህ አይነት ፋንሲ ኑሮ ስትኖር፣ እንደዚህ ዘና ያለ ኑሮ ስትኖር እህቶች አያስቸግሩህም ወይ? በምን ማለት አሁን ያንተ ኑሮ ብዙ ሴቶችን የሚያማልል የሚስብ ኑሮ አያስቸግሩህም ወይ? የአግባኝ ጥያቄ ነው ወይስ ምን ማለት ነው? አግባኝ ጥያቄ የአግባኝም ሳይሆን አሁን እኔ ራሴ የማራምደው ሶሻል ሚዲያ ላይ ምኖረው ነገር አለ ምናምንና ይሄን ተከትሎ ራሱ ሴቶች አሁን ታዋቂነቱ አለ የሚሉ እንገናኝ፣ መቼ ነው ቪዲዮ እንስራ የሚሉ አሉ። አንተ እንደዛ አሁን ኢንቦክስ አይጨናነቅም ወይ የሆነ ቦታ ጋብዘኝ፣ እዚህ ቦታ ጋር እንብላ፣ እዚህ ቦታ ፓኬጅ ስጠኝ፣ ኦር እንትን ፌመስ ሎንክ 2 ሚሊዮን ፎሎወር በላይ አለ ፎሎ አስደርገኝ ምናምን የሚሉ ጥያቄዎች አያቀርቡም? የላይፍ ስታይል አይስብም ወይ ሴቶች? በጣም ብዙ ሜሴጅ ይመጣልኛል። ግን እኔ አንደኛ ነገር ልንገርመው፣ በጣም ሃይማኖቴን እወዳለሁ። አንተ አሁን ኦርቶዶክስ ነህ ፕሮቴስታንት ነህ? እኔ ክርስቲያን ነኝ። ክርስቲያን ነህ? እኔ ሙስሊም ከሚያዘኝ ነገር ውጪ መውጣት አልፈልግም። ሴት ልጅ በጣም ለምን የፈለገች የተወለደች ሳትሆን የበቀለች ሴት። አሁን ይሄ ዘመን አንዳንድ ሴቶች ስታያቸው የተወለዱ ሳይሆኑ የበቀሉ ነው የሚመስሉት። ታውቃለህ፣ ውበታቸውን ነው የምነግርህ። እንደዚህ አይነት ሴት እንኳን ቢያጋጥመኝ በታሪክ ስህተት ውስጥ አልገባም። ለምን ብትለኝ ኦልሬዲ ፓስ አድርጌያለሁ። ይህንን ህይወት አልፌዋለሁ። በተቻለኝ መጠን በጣም ዲስፕሊን በሆነ መልኩ ፈጣሪ በሚፈቅድልኝ መልኩ ከዚና ዚና ታውቃለህ ምን እንደሆነ አይደል? ዝሙት ማለት ነው። አዎ ከዛ ህይወት ርቄ እንደምኖር ሁሌ ሚዲያ ላይ እናገራለሁ። በዛ ወይ እኔ አፕሮች ሊያደርገኝ የሚፈልግ ሴት የለም በትዳር ካልሆነ በስተቀር። ስለዚህ ሃይማኖቷን የምትፈራ ሃይማኖቷን የምታከብር እስልምና የምትከተል ሴት ነው የምትፈልገው። እንደዛ ካልሆነ ሌሎቹ ተራ ናቸው ለአንተ። ተራነት ሳይሆን ተራ አይመጥኑም፣ አታዋራም፣ ጊዜ አትሰጥም። ኖ አንደኛ ነገር ምን ይፈጠራል መሰለ፣ ኢቭን ላይክ እንኳን አድርገህ ስክሪንሾት አድርጎ ስታተስ ላይ ሲያደርጉ ሳይ መልስ አልመልስም። ሜሴጅ አሁን በጣም ብዙ ጊዜ አይተህ ከሆነ አንዳንድ ሰው አምነኸው በዋትስአፕ ቮይስ ሜሴጅ ልከህለት እሷም ልካልህ እሱም ቮይሷን ያወጣባታል፣ እሷም ቮይስ እንደዛ ነገሮች አሉ። እኔ አሁን ኔቨር ኤቨር ይሄን 2-3 ዓመት ቮይስ ሜሴጅ ለሰው ልኬ አላውቅም። ጭራሽ አላደርገውም። ኢቭን የቢዝነስ ጉዳይ እንኳን ቢሆን ቴሌፎን ነው የማወራው። ቮይስ ሜሴጅ ምናምን ጭራሽ አላደርገውም። ዋው! ስለዚህ በቃ ሪስትሪክትድ የሆነ ላይፍ ነው ያለው። በጣም ቪዲዮ ኮንፈረንስ ኮል ገባ፣ ብዙ ኮንፈረንስ ኮል። ዛሬ እንኳን ከ1 ሰዓት በላይ ኮንፈረንስ ኮል ነበረኝ፣ ዙም ኮንፈረንስ። ኮንፈረንስ ኮል ምንም ስለ ስራ ነው የሚያወራ፣ ስለ ኢንቨስትመንት ነው የሚያወራ። ኢትዮጵያ ላይ ትላልቅ አሁን ኢንቨስተሮችን አፕሮች እኔ ባይዘው ትልቁ ቢዝነሴ ኮንሰልት ማድረግ ነው። የውጭ ሀገር ኢንቨስተሮች ወደ ሀገር ገብተው እንዲሰሩና እነሱ ኢንቨስት ያደርጋሉ። እኔ ሚኒመም ሌስ ዛን 10% ፕሮፊት ሼር አደርጋቸዋለሁ። እነሱ ስራውን ይሰራሉ፣ በአመት ከሚያገኙት ግን ሼር ያደርጉኛል። እነሱን ወደ ሀገር እንዲገቡ ማድረገውና ብዙ ጊዜ ኮንፈረንስ ኮል አለኝ። በቪዲዮ ነው እንደዚህ ማውራው። ብዙ 6-7 ሰው መጀመሪያ ከአንድ ሰው ጋር ታወራለህ። ከዛ ማኔጅመንት ቲም ይሉሃል፣ የሲኢኦ ቲም ይሉሃል፣ የምን ቲም ይሉሃል። አልሐምዱሊላህ 12ኛ አልጨረስኩም፣ ግን እንግሊዘኛ በደንብ ነው ማወራው በደንብ። ስለዚህ እዛዛ ላይ ነው በቪዲዮ እንኳን ማወራው እንጂ ሰው ደውሎ በቪዲዮ ኮል ከኔ ጋር በጣም ነው የምጠነቀቀው። እጅግ በጣም ባልጠነቀቅማ መሆን እስካሁን ድረስ ስንት ቪዲዮ ይወጣብኝ ነበር ቲክቶክ። ልክ ነህ። ብዙ ሊጠል የሚፈልግ ሰው ይኖራል። እስካሁን ብዙ አንተን ለመጣል ይጥሩ ነበር። ግን እኔ አሁን እንደ ታላቅ ወንድም የምትመክረኝ ነገር አለ። እኔ አሁን ሴቶችን ቶሎ ወዳለሁ ስለ አምናለሁ። አሁን አንድ ሴት ልጅ መጣ ኢንቦክስ ምናምን ብትልክልኝ ወይ ናሞን ዛሬ ቁርስ እንብላ ወይ ደግሞ ምግብ ልጋብዝ ነው ብትለኝ አምኛ ትሄዳለህ። እና አሁን እንዴት ነው ራስን መቆጣጠር የምችለው? እሱ እኮ ችግር የለውም። ቪዲዮ መብላት መተዋወቅ። እኔ ግን አላረገውም ያንን። ያም ሶሪ እኔ ከማንኛውም ሴት ፍቅር ይዘኛል ብዬ ማስብ ሰው ነኝ። ይሄ አደጋ ነው። ይሄን በቃ መጠንቀቅ አለበት። ለምን ትጎዳለህ? እኔ አሁን ለፍቅር ዝግ ነው ብዙ ነገሮች። እኔ ነፍሴ እዚህ ላይ ነው ያለው። ብሩ ለሰው እንዳትነግረኝ፣ በቃ ክሎዝድ ነው። ለሰው እንዳትነግርብኝ። እኔ ብር ነው የምወደው። ኧረ ብር ወዳለሁ፣ ግን ብር ያው እንደ ድህነት የምጠላው ነገር የለም። ድህነት አይቼዋለሁ። ዳሁኝ በጣም ተቸግሬ ያውቀዋለሁና ተባለው ሞን ማንም ጠላት ራሱ ድሃ ይሁን ድህነት በጣም በፍጹም ለጠላት የማትመኘው ነገር ቢሆን ድህነት ነው። ለጠላት ያስበው። እና ደግሞ ሌላ መጠይቅ እኔ እንደነገርኩ ክርስቲያን ነኝ፣ ግን
አላቅም እኔ የሃይማኖት ነገር ሙስሊም ሴት በጣም ነው የምወደው። ስርዓታቸው ምናቸው ወዳለሁ። ዴት አድርጌ ራሱ አውቃለሁ ሙስሊም ሴት። ምን ትላለህ? ታለን መጠን እኔ አሁን የሚቆጨኝ ነገር በዚህ በዴቲንግ ጉዳይ በትዳር ጉዳይ ብትጠይቀኝ እንዳንተ የ28 ዓመት ወጣት ሆኜ አግብቼ አንድም ወይ ሁለት ሙስሊም ያው ሁለትም ይፈቀድለታል አንድም ወይ ሁለት ዋቴቨር አንድ አግብቼ እስከ ዛሬ ድረስ ከሷ ጋር ኖሮ ብኖር እጅግ በጣም ደስ ይለኝ ነበር። የሚቆጨኝ ነገር ቢኖር እሱ ነው። እውነቴን ነው የምነግርህ። እንደ ሰው በትዳር ብትቆይ ምናምን በጣም ለምን መሰለህ በጣም ብዙ ጓደኞቼ በጠዋት ኤርሊ ሞርኒንግ ወደ ስራ ይሄዳሉ። ድራይቨር ልጃቸውን ያደርሳል ትምህርት ቤት። በሳምንት 2-3 ቀን እንደ ፓሽን አድርጎት ልጁን ከትምህርት ቤት የሚወስድ አባት አለ። የሚገርም ቪኤት ነው ልጆቹ የሚሄዱበት። ግን እሱ ያረጋቸዋል። ለምን? ይሄ አታችመንቱ ከልጆቹ ጋር አታችመንቱን ይፈልገዋል። ገብቷል? ያ ፊሊንግ የለም አሁን እኔ ጋር። እንደዛንን ነገር ቢኖር ጥሩ ነው። ትዳር ደግሞ 5 ዓመት ፕላስ ከሆነ የመፋታት እድል በጣም ጠባብ ነው። አዎ አይ አንተ የምትለው ቤተሰብ በቃ ያስፈልጋል። ቤተሰብ ይመጣል ነበር በጣም አሁን በዚህ ሰዓት አንተ አሁን ባለህበት ሁኔታ ጥሩ ፈጣሪዋን የምትፈራ በሃይማኖት አንድ አይነት የሆነች እናት አባቷን የምታከብር ጥሩ ሴት ፈጣሪ ከሰጠህ ወደ ሜሬጅ ገብተህ ለውጥህን እጅግ በጣም ታየዋለህ። ዝሙት የሚሰራ ሰው ልንገርህ አንድ ነገር ማወቅ ያለብህ በላይፍ ኤክስፒሪየንስ ያየሁት ነገር ነው። እኔ ከራሴ ነው የምነግርህ። ይሄ በሰው ታሪክ ምናምን ሳይሆን በእኔ ላይ የደረሰ ነገር ነው። በምንም እምነትም ውሰደው፣ እምነትም ያለው ሰው እምነትም የሌለው ሰው ዝሙት የሚያበዛ ሰው የመጨረሻ ህይወቱ ምዝረብል ይሆናል። በጣም ብዙ ባለሀብቶች እዚህ ላይ ስማቸውን ማላነሳ ላይፋቸው ምዝረብል ሆኗል። ታዋቂ የምትላቸው ሰዎች ከተለያዩ ሴቶች ጋር ከተለያየ ሴት ጋር የሚማግጥ ከተለያየ ሴት ጋር ባይዘው አንድ ነገር ማወቅ ያለብህ ዛሬ ከአንድ ሴት ጋር ሄደህ ነገ ከሌላ ሴት ጋር በምትሄድበት ሰዓት እዛ ውስጥ ያለው ይሄ አሁን አንዳንዴ ምን ይሆናል መሰለህ አሁን በእስልምና በተለይ ትዳር ያለው ከሌላ ሴት ጋር የሚሄድ ወንድ ወይ እሷ ደግሞ የምትሄድ ስትሆን ምን ይሆናል መሆን መሰለህ ለምሳሌ ስታገባ ፈጣሪ የሚሰጥህ ለአንተና ለሷ ብቻ የሚሰጥህ የፍቅር ነገር አለ። በቃ ስፔሻል የሆነ ገብቷል። የሆነች ስፔሻል ፍጦታ አለች ኮኔክት የምታረግበት ዝሙተኛ ስትሆን ያን ኮኔክሽን ፈጣሪ ከውስጥ ይነቅለዋል። አደጋ አለው። በቃ ከዛ በኋላ ፍቅር የሚባል ነገር የለህም ማለት ነው። በቃ አይ ልክ ነህ፣ በጣም ልክ ነህ። ግን አሁን እንዲህ ማውራታችን ካልቀረን አሁን 30 ዓመት ሊሞላ ነው። እስቲ መንሱር እኔም እግዚአብሔር ይመስገን ተፈታፍራለሁ 3-4 ስራ ነው የምሰራው። ገንዘብ በመስራት አምናለሁ። ግን ቆንጆ ቢዝነስ ያላት ጥሩ ሴት እስቲ አጋባኝ። ቢዝነስ ያላት እንደ ሪኩዌስት አታርገው። እኔም በአንተ እድሜ እሱን ነበር የምፈልገው። በጣም ከይቅርታ ጋር በጣም ሀብታም ሴት የሚፈልግ ሰው ዊክ ወንድ ነው ብዬ ነው የማስበው። አይ በጣም ሀብታም አልፈልግም። በጣም ሀብታም ወንድ የምትፈልግ ሴትም ዊክ ሴት ነች ብዬ ነው የማስበው። ለምን መሰለህ አንተ አሁን ባለህበት ፖቴንሻል ማታ ሶሻል ሚዲያን ጠቅጠቅ አድርገህ የሆነ ነገር ደግሞ አድርገህ አሁን ስንት ፎሎወርስ ደርሰሃል? 300 very good። በዚህ ደግሞ የሆነ ፕሮሞሽን እየሰራ ገብተዋል። ከዛ ደግሞ አንድም ሁለት ስራ ክሬት ብታደርግ እዚሁ አገር ላይ በትንሽ ኢንቨስትመንት ዛሬ ማወቅ ያለብህ ጽዳት ቤቶችን ማጽዳት ስራ ታውቃለህ? አዎ እየዞሩ የሚያጸዱ ሰዎች 500,000 ብር ካፒታል በላይ አይፈልግም። በወር ግን 400,000 300,000 ብር ይሰራሉ። ካን ዩ ቢሊቭ ዚስ? እንደዚህ አይነት በትንሽ ኢንቨስትመንት ሊሰሩ የሚችሉ ስራዎች ውስጥ ገብተህ ማታ ደግሞ ደክሞ ላይቭን ቲክቶክን 1 ሰዓት 2 ሰዓት ሸቅለ የሆነ ጌም ምናምን ከሚስት ጋር እሷ ደግሞ የሆነ ነገር ክሬት አድርገህላት ምናምን ከዚህ በላይ ላይፍ የለም። እንደዛ ያላት ማግባት የምትፈልግ ሴት ካለች ሙስሊምን ክርስቲያንን ብትሆን አገባለሁ። ጥሩ ያው እኔ ጋር ወደ 900-800 ሰው አለ። እንግዲህ አንተ እንደዚህ በላይቭ ላይ የምታውቀው ሳይሆን የምታውቀው የራስህ ላይፍ ላይ የምታውቀው እኔም ካለሁበት ችግሮች የምታወጣኝ ስርዓት የምታስይዘኝ በቃ ጥሩ ቤተሰብ መመስረት የሚችል እህት ብኖረኝ አሰልሜ አይ እምነትማ አልቀይርም። እምነት አልቀይርም። ግን ምን አለ መሰለህ ብኖር ደስ ይለኛል። የሚወደኝ ሰው ነው የምፈልገው። በቃ እንደ እናት የምትንከባከብ። እኔም እሱም ባገኝ ለምን እሰጥሃለሁ ለአንተ ታዲያ? አንተማ ጂም አልሰራም፣ ግን ያው ወደፊት ሰራለሁ እያስባለሁ። ያንተ ላይፍ ስታይል እኔ በጣም ነው የሚያስቀናኝ። ራስን የምትጠብቅበት ወይ ያስቀናል።